ብዙዎቻችን ስለ አፍሪካ ስናስብ ወደ አእምሮአችን የሚመጡ የተለመዱ ምስሎች አሉ። ነገር ግን በአህጉሪቱ እምብርት ላይ እነዚህን የተሳሳቱ አመለካከቶች ሙሉ ለሙሉ የምትቀይር ዝም ብላ የምትራመድ ግን ተአምራትን እየሰራች ያለች አንዲት ድብቅ እንቁ ትገኛለች። ዛሬ የምንጓዘው ወደ አፍሪካ በጣም ወደ ተረጋጋች ደህንነቷ አስተማማኝና በኢኮኖሚ ስኬታማ ከሆኑ ሀገራት መካከል አንዷ ወደ ሆነችው አስደናቂ ሀገር ወደ ቦትስዋና ነው። በቦትስዋና ያለው የኑሮ ሁኔታ ምን ይመስላል? ኢትዮጵያውያንስ በቦትስዋና የሚገጥማቸው እድልና ፈተና ምንድነው? በአጠቃላይ የኢትዮጵያውያን ኑሮ በቦትስዋና እንዴት ያለ ነው እያልን በጥልቀት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ፕሮግራማችን እንሻገር። አብዛኛው ሰው ስለ ቦትስዋና ብዙ ነገር አያውቅም። እንዲያውም አንዳንዶች በአፍሪካ ካርታ ላይ የት ቦታ እንደምትገኝ ለማመልከት እንኳን ሊቸገሩ ይችላሉ። ነገር ግን ይህች ሀገር በዓለም አቀፍ መድረክ ከተመዘገቡት እጅግ ስኬታማ የአፍሪካ ታሪኮች መካከል አንዷ ናት። ከከፋ ድህነት ተነስታ ወደ ላቀ የኢኮኖሚ እድገት የተሸጋገረችበት ሰላምና ዲሞክራሲ እንደ ባህል የጸኑባት ምሳሌ የምትሆን ሀገር ናት። ጂኦግራፊያዊ አቀማመጧን ስንመለከት ቦትስዋና በደቡባዊ የአፍሪካ ክፍል የምትገኝ ሀገር ስትሆን በደቡብ በኩል ከደቡብ አፍሪካ፣ በምዕራብ ከናሚቢያ፣ በሰሜን ከዛምቢያና በምስራቅ ከዚምባብዌ ጋር ትዋሰናለች። ወደ ዋና ከተማዋ ጋቦሮኒ ሲዘልቁ ደግሞ የሀገሪቷን ዘመናዊ ገጽታ በአካል መመስከር ይቻላል። ከተማዋ በስርዓት የታነጹ ዘመናዊ ህንፃዎች፣ እጅግ ንጹህ የሆኑ መንገዶች እንደዚሁም የተረጋጋ የከተማ ህይወት የሚታይባት ሲሆን ነዋሪዎቿም ያለምንም ስጋት ቀናቸውን የሚመሩባት ሰላማዊ ማዕከል ናት። ነገር ግን ይህች ሀገር ዛሬ ለደረሰችበት የስልጣኔ ደረጃ መነሻው አልጋ ባልጋ አልነበረም። ሀገሪቱ እንደ ኤሮፓያን አቆጣጠር በ1966 ከብሪታንያ ቅኝ አገዛዝ ነጻነቷን ስታገኝ በዓለም ላይ ካሉ እጅግ ድሃና ተስፋ ቢስ ከተባሉ ሀገራት መካከል አንዷ ነበረች። በወቅቱ ጥቂት ኪሎ ሜትሮች ብቻ የሚረዝም የአስፋልት መንገድና እጅግ አነስተኛ የተማረ የሰው ኃይል የነበራት ቢሆንም ታሪኳን ሙሉ በሙሉ የሚቀይር አጋጣሚ ተከሰተ። እርሱም እጅግ ከፍተኛ የሆነ የአልማዝ ክምችት በምድሯ ላይ መገኘቱ ነበር። ብዙ የአፍሪካ ሀገራት የተፈጥሮ ሀብታቸውን ለግጭትና ለሙስና ሲዳርጉ፣ ቦትስዋና ግን የተለየ መንገድ መረጠች። መሪዎቿ የአልማዝ ሀብቱን እጅግ በበሰለ ግልጽነት ባለውና በተሻለ የመንግስት አስተዳደር በመጠቀም በቀጥታ ወደ ህዝብ አገልግሎት አዞሩት። በዚህም ትምህርትን፣ የጤና ጥበቃንና ግዙፍ መሰረተ ልማቶችን በአጭር ጊዜ ውስጥ ማሳደግ ቻሉ። ይህም ዛሬ በአፍሪካ ከፍተኛ የኑሮ ደረጃና ጠንካራ መካከለኛ ገቢ ካላቸው ጥቂት አገራት ተርታ እንድትሰለፍ አድርጓታል። ይሁንና ቦትስዋናን ከሌሎች አገራት ይበልጥ ልዩና የሚደነቅ የሚያደርጋት ትልቁ ሚስጥሯ አስተማማኝ ደህንነቷ ነው። ወደ ሀገሪቷ የሚጓዙ የውጭ ዜጎችና ጎብኚዎች በሙሉ በአንድ ድምፅ ቦትስዋናን ከአፍሪካ ቀዳማዊ ሰላማዊ ሀገር አድርገው ይመድቧታል። ለዚህ ደግሞ የፖለቲካው መረጋጋት፣ ህግ የማክበርና የማስከበር ባህል እንዲሁም የመንግስት ተቋማት ገለልተኝነትና ጥንካሬ ትልቁ ሚና ተጫውቷል። በየትኛውም የሌሊት ሰዓት በነጻነት መዘዋወር የሚቻልባት፣ የሌብነትና የወንጀል መጠን በከፍተኛ ሁኔታ ዝቅተኛ የሆነባት ምድር ናት። ከተፈጥሮ ማራኪነትና ከቱሪዝም አንጻርም ቦትስዋና በዓለም ላይ ወደር የላትም። የሀገሪቱ ሰፊው ክፍል በታዋቂው የካላሃሪ በረሃ የተሸፈነ ነው። ብዙ ሰዎች በረሃ ሲባል ዝም ብሎ ባዶ አሸዋ ህይወት የሌለው መሬት ብቻ ሊመስላቸው ይችላል። ነገር ግን ካላሃሪ ልዩ የተፈጥሮ ውበትን የተጎናጸፈ እጅግ በርካታ የዱር እንስሳትና እጽዋትን በጉያው አቅፎ የያዘ ህያው ምድር ነው። ከዚህ በተጨማሪም በዓለም ላይ ካሉ አስደናቂ የተፈጥሮ ድንቆች አንዱ የሆነው የኦኮቫንጎ ዴልታ በዚች ሀገር ይገኛል። ይህ ስፍራ አንድ ወንዝ ወደ የትኛውም ባህር ሳይፈስ በረሃው ላይ በሚገርም ሁኔታ ተሰራይቶ ወደ መሬት ውስጥ የሚጠፋበት ልዩ የተፈጥሮ ሚስጥር ነው። ይህ ረግራጋማና ለምለም ክልል ዝሆኖች፣ አንበሶች፣ ጉማሬዎች፣ አቦ ሸማኔዎችና ብርቅዬ ወፎች የሚኖሩባት የምድር ገነት ናት። በአጠቃላይ በቦትስዋና ያለው የዕለት ተዕለት ኑሮ እጅግ የተረጋጋና ስርዓት ያለው ነው። የትራንስፖርት መንገዶች በጥራት የተገነቡ ናቸው። የኤሌክትሪክና የውሃ አቅርቦቶችም ከሀገሪቱ አንጻር እጅግ የተሻሉና አስተማማኝ ናቸው። ሆኖም ግን ይህ ሁሉ በጎ ጎን የራሱ የሆነ ዋጋ አለው። በቦትስዋና በተለይም በዋና ከተማዋ ጋቦሮኒ ያለው የኑሮ ውድነት በጣም ከፍተኛ ሊሆን ይችላል። በተለይ የቤት ኪራይ ዋጋና አብዛኞቹ የፍጆታ እቃዎች ከውጭ የሚገቡ በተለይም ከደቡብ አፍሪካ የሚገቡ በመሆናቸው ምክንያት በኪስ ላይ የሚፈጥሩት ጫና ቀላል የሚባል አይደለም።
እስቲ ደግሞ ስለ ወገኖቻችን ስለ ኢትዮጵያውያን ጥቂት ነገርን እንበላችሁ። በቦትስዋና የሚኖሩ ኢትዮጵያውያን ቁጥር እንደ ደቡብ አፍሪካ ወይም እንደ ኬንያ በብዛት የታጨቀ ወይም በብዛት የሚኖሩባት ባይሆንም በየዓመቱ ቁጥራቸው በከፍተኛ ሁኔታ እየጨመረ ይገኛል። እዚያ የሚኖሩት አብዛኞቹ ኢትዮጵያውያን በትልልቅ ንግዶች፣ በዘመናዊ ሬስቶራንት ስራዎች፣ በግንባታ ዘርፍ፣ በሕክምናና በተለያዩ ከፍተኛ ሙያዊ አገልግሎቶች ላይ ተሰማርተው ስኬታማ ህይወትን እየመሩ ይገኛሉ። አብዛኞቹ ወገኖቻችን ስለ ሀገሪቱ የሚመሰክሩትና የሚወዱት ነገር ቢኖር አስተማማኝ ደህንነቷን፣ የህግ የበላይነት መከበሩን፣ ያለምንም ስጋት የሚኖርበትን የተረጋጋ ማህበራዊ ህይወት ነው። ነገር ግን ወደዚች ሀገር ለመሄድ የሚያስብ ሰው ሊያውቅ የሚገባ አንድ ትልቅ እውነት አለ። የሀገሪቱ የህዝብ ቁጥር አነስተኛና የስራ ገበያዋም እንደ ትልቅ ሀገራት ሰፊ ባለመሆኑ ምክንያት አዲስ መጪ ሆኖ በቀላሉ ስራ መፈለግ ወይም የስራ ፍቃድ ማግኘት ፈታኝ ሊሆን ይችላል። ነገር ግን በቦትስዋና ቆይታቸውን ያደረጉ ኢትዮጵያውያን እንደሚናገሩት በተለያዩ የንግድ ስራዎች፣ የቢዝነስ ሙያዎች ላይ ተሰማርተው ስኬታማ ሆነዋል። ለዚህም ደግሞ በመጡበት ወቅት ከሀገሪቱ ፖሊሲ እንደዚሁም ደግሞ የሀገሪቱን አጠቃላይ የኑሮ ሁኔታ ከተረዱ በኋላ ወደ ገቡበት ቢዝነስ ተፈላጊ ተመራጭና ባለሀብት መሆን ችለዋል። ነገር ግን እዚህ ለመድረስ የሚካሄደው ርቀት ቀላል እንዳልሆነ በስፋት ሲናገሩ እንመለከታለን። ባጭሩ ቦትስዋና ጩኸት የማታበዛ ራሷን ሳታስተዋውቅ ዝም ብላ የምትራመድ ነገር ግን በብዙ የእድገት ዘርፎች የከበረች ስኬታማ ሀገር ናት። ፍጹም ደህንነትን፣ የኢኮኖሚ መረጋጋትን፣ አስደናቂ የተፈጥሮ ውበትና የተሻለ የኑሮ ጥራትን የሚፈልጉ የዓለማችን ሰዎች ዛሬም አይናቸውን ወደዚች ሀገር ማዞራቸውን ቀጥለዋል። እናንተስ ውድ ተመልካቾቻችን በዚች ሰላማዊና የበለጸገች ሀገር የመኖር ወይም የመስራት ፍላጎት ብታገኙ ትሄዱ ነበር ወይ? ወይስ የኑሮ ውድነቱና የስራ ገበያው ጥበብ ያሳስባችኋል? ያላችሁን ሀሳብና አስተያየት ከታች ባለ ኮሜንት መስጫው ላይ አካፍሉን። ላይክ እያደረጋችሁ ለሌሎች እንዲደርስም ደግሞ ሼር ማድረግ አትርሱ እያልን ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በቀጣይ እጅግ ማራኪ ይዘት ባለው ሌላ የጉዞ ቪዲዮ እስክንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ደህና ሰንብቱ።